በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሁሉም ቦታ ያላችሁ ክርስቲያኖች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ 16ኛ ክፍል ወይም ደግሞ ምዕራፍ 16 ዮሐንስ ወንጌል ጥናታችን ነው። ዮሐንስ በምዕራፍ 16 ቁጥር 1 ላይ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ሲመዘግብ እንዳትሰናከሉ ይህንን ተናግሬያለሁ ይላል መድኃኒታችን ኢየሱስ ክርስቶስ በቁጥር 1 ላይ ማለት ነው። ከቁጥር 15 መጨረሻ ላይ የቀጠለ ማለት ነው። እንዳትሰናከሉ ይህንን ተናግሬያችኋለሁ ያለውን ቃል በተመለከተ ተወዳጁ ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? ይህ ማለት ይላል ብዙዎች ሲሰናከሉና ሲክዱ እናንተ ራሳችሁ መከራ ሲያገኝባችሁ እንዳትሰናከሉ ለማለት ነው ይህንን ያላቸው ይላል። መከራ ባገኛችሁ ጊዜ እንዳትሰናከሉ ነው ይሄን ነገርኳችሁ እያላቸው ነው ይላል። የሂፖ ሊቅ አውግስጢኖስ እንዳትሰናከሉ ይህንን ተናግሬያችኋለሁ አለ። ለተሰጠንም ለኛ በመንፈስ ቅዱስ ፍቅሩ በልባችን ስለፈሰሰ ይላል ሮሜ 5:5 ላይ ጳውሎስ እንዳለው የእግዚአብሔርን ሕግ ለሚወዱ ታላቅ ሰላም ይሰጣቸዋል። ስለዚህም በምንም ነገር አንሰናከልም ይላል አውግስጢኖስ የሂፖ ሊቅ ኮሜንታሪ ኦን ዘ ጎስፔል ኦፍ ጆን ትራክቴት 93 ሴክሽን 1 ላይ ማለት ነው። በቁጥር 2 ከምኩራብም ያወጧቸዋል ብሏል መድኃኒታችን ኢየሱስ ክርስቶስ። ከምኩራብ ያወጧቸዋል ያለውን ቃል በተመለከተ ቅዱስ ዮሐንስ አፈወርቅ ምን ይላል? ምክንያቱም ይላል ማንም ክርስቶስ ነው ብሎ ቢመሰክር ከምኩራብ እንዲወጣ አይሁድ አስቀድመው ተስማምተው ነበር በዮሐንስ 9:22 ላይ እንደምታገኙት ማለት ነው። ነገር ግን የሚገድላችሁ ሁሉ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል። እነርሱ እናንተን መግደል እንደ ትልቅ የበጎ አድራጎትና እግዚአብሔርን ደስ እንደሚያሰኝ ተግባር አድርገው አጥብቀው ይፈልጉታል። ከዚያም እንደገና ይህንን የሚያደርጉባችሁ አብንና እኔን ስላላወቁ ነው በማለት መጽናኛውን ይጨምርላቸዋል ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 77 ላይ ማለት ነው። አውግስጢኖስ የሂፖ ሊቅ እናንተን መግደል እግዚአብሔርን እንደሚያገለግሉ የሚያስቡ ይላል አብን ወይም ወልድን አያውቁትም ስለዛ ነው ይላል። አብን ወይም ወልድን ስለማያውቁ ስለዛ ነው። ጌታ እነዚህን ቃላት የጨመረው ከአይሁድ ማህበራት ለሚወጡት ህዝቦች ማጽናኛ እንዲሆናቸው ነው ይላል። ምን ሚላውን አብንም አያውቁትም ወልድንም አያውቁትም። ስለዚህ እግዚአብሔርን እንደሚያገለግሉ ሁሉ እስኪመስላቸው ድረስ እናንተን በመግደል በመከራ በማቀበል እግዚአብሔርን የሚያገለግሉበት አይነት ህይወት እንዲኖራቸው ይመስላቸዋል። ነገር ግን አብን ፈጽሞ አያውቁትም ብሎ የተናገራቸው ይላል አውግስጢኖስ ከአይሁድ ማህበር ተለይተው ለሚወጡ ህዝቦች መጽናኛ እንዲሆናቸው ነው ይላል። ጊዜው ይመጣል ሲል ደግሞ አለ እንደዚህ አይነት ጊዜ ይመጣል ሲል ታላቅ ክፉ ነገር ከመከተሉ በፊት የምስራች ነገር አስቀድሞ እንደሚነግራቸው ሰው ሆኖ በእርግጥ ይበትኗቸዋል፣ እኔ ግን ሰበስባቸዋለሁ፣ ወይም በእርግጥ ይበትኗቸዋል ነገር ግን የደስታ ጊዜ ይመጣል እያላቸው ነው። ከብዙ ፈተና በኋላ ደስታ ይመጣላቸዋል፣ ከፈተና በኋላ የሚከተለው ደስታ ነው እያላቸው ነው ይላል የሂፖ ሊቅ አውግስጢኖስ። መድኃኒታችን በቁጥር 3 ይህንን የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል። ለምን መከራ እንቀበላለን ብትሉኝ መከራ የሚያቀብሏችሁ ሰዎች አብንም አያውቁትም እኔንም አያውቁኝም የሚል ነገር ይነግራቸዋል። ተወዳጁ ሊቅ ቆስጠንጢኖስ አፈወርቅ ለእናንተ መጽናኛ የሚበቃችሁ ይህንን መከራ በእኔና በአብ ስም መታገሳችሁ ነው። እዚህ ላይ አስቀድሞ የተናገረውን የብጽና ቃል ያሳስባቸዋል። በእኔ ምክንያት ሲሰድቧችሁና ሲያሳድዷችሁ ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትን አድርጉ ያለውን በማቴዎስ 5:11-12 ድረስ የተናገረውን ቃል ያስታውሳቸዋል ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 77 ላይ። በቁጥር 4 ላይ መድኃኒታችን ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ ያለውን ቃል መዝግቦልናል ዮሐንስ አፈወርቅ። ይህንን በተመለከተ እንዲህ ይላል እንግዲህ ከነዚህ ቃላት በመነሳት ሌላውን ነገር ሁሉ የታመነ አድርጋችሁ ቁጠሩት ይላል። ምክንያቱም ደስ የሚያሰኘውን ነገር ብቻ በሽንገላ ነግረን ወይም ቃላቱ የሽንገላ ቃላት ነበሩ ልትሉ አትችሉም። ሊያታለል የሚፈልግ ሰውማ እናንተን ሊያሸሻችሁ የሚችለውን ነገር አስቀድሞ አይነግራችሁም ነበርና፣ ስለዚህ ይህን ነገር በድንገት ደርሶ እንደሚያስደነግጣችሁና እንዳያናውጣችሁ አስቀድሜ የነገርኳችሁ። ሌላው ቀርቶ ይህ እንደሚሆን አስቀድሞ ያውቅም ነበርን እንዳትሉ ጭምር ነው ይህንን የነገርኳችሁ ይላል አፈወርቅ። እንግዲህ እኔ እንደነገርኳችሁ አስቡ። በእርግጥም አረማውያን ሁልጊዜ በደቀ መዛሙርቱ ላይ የሚያደርሱትን ስደት በክፋታቸው ሰበብ ይሸፍኑ ነበር አለ አፈወርቅ። እንደ ማህበረሰብ አበላሾች አድርገው ያሳድዷቸው ነበር፣ ማንን? ክርስቲያኖችን ማለት ነው። ነገር ግን ይህንን አስቀድመው ለሰሙትና ለምን መከራ እንደሚቀበሉ ለሚያውቁት ለደቀ መዛሙርቱ እንቅፋት አልሆነባቸው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ አስረግጦ ነግሯቸው ነበር ለምን መከራ እንደሚቀበሉ ማለት ነው። የደረሰባቸው መከራ ምክንያት ራሱ ብርታትን ሊሰጣቸው የሚበቃ ነበርና፣ ስለዚህ እያነሳሳ እንዲህ ይላቸዋል እኔን አላወቁኝም፣ በእኔ ስም ይህንን ያደርጉባቸዋል። ስለ ስሜና ስለ አብ ስም እኔ መጀመሪያ መከራ ተቀበልሁና ያለምንም በቂ ምክንያት ይህንን ለማድረግ ይደፍራሉ ይላቸዋል። ይህን ሁሉ የሚላቸው አስቀድመው ለመከራ የተዘጋጁ እንዲሆኑና መከራውን ለምን እንደሚቀበሉ ሐዋርያት ያወቁ ይሆን ዘንድ ነው ይላል አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 77 ሴክሽን 3 ላይ። አፈወርቅ እንዲህ ይለናል ሲመክረን እኛም በፈተናዎቻችን ወቅት ከክፎች ስራዎች መከራ ሲደርስብን ከክፉ ሰሪዎች መከራ ሲደርስብን ይላል
የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከትን በዕብራውያን 12:2 ላይ እንደተባለው መከራው የሚመጣው ከክፎች ዘንድ መሆኑን ስለ በጎነትና ስለ እርሱ ስም መሆኑን በማሰብ እነዚህን ነገሮች እናስተውል። እነዚህን ካሰብን ሁሉ ነገር በጣም ቀላልና የሚቻል ይሆንልናል። አንድ ሰው ለሚወዳቸው ሰዎች መከራ ሲቀበል እንኳን የሚኮራበት ከሆነ ስለ እግዚአብሔር ሲል መከራ የሚቀበል ሰውማ እንዴት ያለ ክብር ይሰማው ይሆን ይላል አፈወርቅ። እርሱ ስለኛ ሲል ያንን አሳፋሪ ነገር መስቀሉን ክብር ብሎ ከጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ የእሱን መስቀል ክብር ብሎ ጠርቶታል። በምትከብር ቀን ተብሎ እንደተነገረው በክብርህ ቀን አንዱን በቀኝ አንዱን በግራ አድርግ ብለው ዮሐንስና ያዕቆብ ሲሄዱ እርሱ መስቀሉን ክብር ብሎ እንደጠራው ማለት ነው። ታዲያ አፈወርቅ ይላል አሳፋሪ የሆነውን መስቀሉን ክብር ብሎ ስለኛ ሲል ይህንን ብሎ ከጠራው ይላል እኛማ ይልቁን ይህንን ስሜት ልንይዝ እንዴት አይገባንም? ማለት የትኛውን ስሜት? ስለ እግዚአብሔር ስንል መከራ መቀበል ያንን እንዴት እንደ ክብር ልንይዘው አይገባም ይላል አፈወርቅ ኮሚኒዮን ዘ ጎስፔል ኦፍ ጆን 77 ሴክሽን 4 ላይ ቆጵሪያኖስ ሰማዕቱ ማለት ነው። ሰማዕቱ ቆጵሪያኖስ እንዲህ ይላል በጽኑ ስደት መዋጣችንና በተዋጣለት ጭቆና ስር በመሆናችን ማንም ሊደነቅ አይገባውም ይላል። በወቅቱ የደረሰባቸው መከራ ሲነግራል ጌታ እነዚህን ነገሮች በመጨረሻ ዘመን እንደሚሆኑ አስቀድሞ ነግሮናልና የት አሁን በዚህ ክፍል ስለተናገረ ሐዋርያትን ስላጽናናቸው ከሐዋርያት ዘመን ትንሽ ቆየት ብሎ የተነሳው ቆጵሪያኖስ ነው እንደዚያ የሚለው በጽኑ ስደት በተዋጣለት ጭቆና ስር ብንሆን ልንደነቅ አይገባም ይላል። ጌታ እነዚህ ነገሮች በመጨረሻው ዘመን እንደሚሆኑ አስቀድሞ ነግሮናልና በተጨማሪም ለሰራዊታችን መመሪያዎችን ሰጥቷልና ለእነማን ለሐዋርያቱ ቃላቱም ያስተምሩናል ያበረቱናል ይላል። ጌታችን ለምን እንደተናገረው እዚህ ላይ ልብ እንድንል ነው። ቆጵሪያኖስ ያው ተጽናንተንበታል ይላል። ጌታችን የተናገረውን ነገር ያበረታናል ብሏል። ለምን መከራ እንደምንቀበል እናውቃለንና ይላል። ሲፕሪያን ዘ ማርቲር ሌተር 58 to the people of ቲባሪስ ለተባሉ ህዝቦች ለጻፈው መልእክቱ ማለት ነው። አውግስጢኖስ አሁን ደግሞ ማንም እንዴት እንደሚሄድ በማይጠብቅበት መንገድ የሚሄድ ቃል ይገባላቸዋል አለ። በማይጠብቅበት መንገድ እንዴት እንደሚሄድ ቃል ይገባላቸዋል። ከነርሱ ዘንድ ሲያደርግ ደመና ተቀበላቸውና ወደ ሰማይ ሲወጣ ማንም በቃል አልጠየቀውም። ይልቁንም ይህ በዓይን የታየ ምስክርነት ነበረ ይላል አውግስጢኖስ በትራክቴት 94 ሴክሽን 3 ላይ። ለምንድነው ይህን ያለው አውግስጢኖስ? ጌታችን አሁን ወዴት ትሄዳለህ ብሎ የሚጠይቀኝ ማንም የለም ብሎ ስለነበረ በቁጥር 4 ላይ ማለት ነው። እሄዳለሁ ማንም ደግሞ አይጠይቀኝም ብሏል በቁጥር 4 እስከ 6 ላይ። እኔ ግን ከናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ ከናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለነገርኳችሁ ሐዘን በልባችሁ ሞልቷል ይላል እስከ ቁጥር 6 ላይ። ለዛ ነው አውግስጢኖስ ወደ ሰማይ ሲወጣ ማንም በቃል አልጠየቀውም አለ። ወዴት ትሄዳለህ ብሎ የጠየቀው የለም። ይልቁንም በዓይን የታየ ምስክርነት ብቻ ሆኖ ቀረ ይላል የሂፖ ሊቅ ነው። ቅዱስ ዮሐንስ አፈወርቅ ይህንን ቃል በተመለከተ ደቀ መዛሙርቱ ገና ፍጹማን ስላልነበሩ ይላል በዚህ ሐዘን ተሸፍነው በነበረበት ጊዜ ክርስቶስ በገሰጻቸው ወቅት እንዴት መልሶ እንዳነሳቸው ተመልከቱ ይላል። ከዚህ በፊት አይላፍ ጥያቄዎችን ይጠይቁት የነበሩ ጴጥሮስ ወዴት ትሄዳለህ? ቶማስ ወዴት እንደምትሄድ አናውቅም፣ መንገዱንስ እንዴት ማወቅ እንችላለን? ፊልጶስ አብን አሳየን ይሉ የነበሩት አፈወርቅ እነዚህ ሰዎች አሁን ግን ከምኩራብ ያወጧችኋል፣ ይጠሏችኋል፣ ይገድሏችኋል። የሚገድሏችሁ ሁሉ እግዚአብሔር እንደሚያገለግል የሚመስልበት ጊዜ ይመጣል የሚለውን በሰሙ ጊዜ እጅግ ከመረበሻቸውና ከመደንገጣቸው የተነሳ ምንም ሳይናገሩ ዲዳ ሆኑ ይላል። ምንም አልተናገሩም ይላል። ይህንን በተናገረ ጊዜ መድኃኒታችን እርሱም ይህንን እንደወቀስ አድርጎ እንዲህ አላቸው እኔ ግን ከእናንተ ጋር ስለነበሩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለነገርኳችሁ ሐዘን በልባችሁ ሞልቷል አላቸው። ያለ ልክ ማዘን እጅግ አስፈሪና ለሞት የሚዳርግ ነገር ነው ይላል አፈወርቅ። ስለዚህ ነገር ጳውሎስ ምናልባት እንዲህ ያለው ሰው ከክብደት የተነሳ በብዙ ሐዘን እንዳይዋጥ ብሏል ሁለተኛ ቆሮንቶስ 2:7 ላይ። ይህንን ግን ከመጀመሪያ አልነገርኳችሁም ይላል። ለመሆኑ ለምን ከመጀመሪያ አልነገራቸውም ብሎ ይጠይቃል አፈወርቅ። መድኃኒታችን ይህንን ግን ከመጀመሪያ አልነገርኳችሁም ይላል። ለምን ብሎ ይጠይቃል አፈወርቅ። ለምንድን ነው ያልነገራቸው? ነገሮች ከሚሄዱበት ተፈጥሯዊ ሂደት ተነስተው በግምት እንደተናገረ ማንም እንዳያስብ ነው ያልተናገረው ቀድሞ ይላል። ታዲያ ለምን አሁን ወደዚህ አስቸጋሪ ጉዳይ ገባ ይላል። አሁንም አፈወርቅ ለምን ነገራቸው ታዲያ? አሁን እኔ እነዚህ ነገሮች ከመጀመሪያው አውቅ ነበር፣ ነገር ግን ከእናንተ ጋር ስለነበርኩ አልተናገርኩም ይላል። ይህም ደግሞ በሰውኛ አነጋገር የተነገረ ነው ይላል አፈወርቅ። ትርጉሙም ይህም ማለት ነው ይላል ተወዳጁ ሊቅ፣ እናንተ በደህንነት ውስጥ ስለነበራችሁ በፈለጋችሁት ጊዜ እኔን ለመጠየቅ እድሉ ነበራችሁ። ማይበሉም ሁሉ በእኔ ላይ ብቻ ይነፍስ ስለነበር በመጀመሪያ እነዚህ ነገሮች ለእናንተ መናገር አያስፈልግም ነበር ማለቱ ነው። ነገር ግን እርሱ ይህንን አስቀድሞ አልነገራቸውም ነበርን ብሎ ይጠይቃል አፈወርቅ። አልነገራቸውም ወይ? 12ቱን ጠርቶ ስለኔ ወደ ገዢዎች ወደ ነገስታትም ትወሰዳላችሁ እንዲሁም በምኩራብ ይገርፏችኋል ያላቸው አይደለምን? ታዲያ እንዴት አሁን አልነገርኳችሁም ይላል? በመጀመሪያ አልነገርኳችሁም ለምን ይላል? ይህንን ተናግሮ ነበርኩ። መከራማ እንደሚቀበሉ አስቀድሞ ነግሯቸዋል። በማቴዎስ 8 ምዕራፍ 10 ቁጥር 17 እስከ 18 ድረስ ወደ ገዢዎች ወደ ነገስታት ይወስዷቸዋል፣ በምኩራብ ይገርፏቸዋል ብሎ አይደል እንዴ
እንዴት ከመጀመሪያው አልነገርኳችሁም ይላል አፈወርቅ። አስቀድሞ መገረፍና በነገስታት ፊት መቆሙን ቢነግራቸውም ይላል አፈወርቅ በነገስታት ፊት እንደሚቆሙ ቢነግራቸውም አሁን ግን የነርሱ መገደል እጅግ የሚፈለግና እግዚአብሔርን የማገልገል ተግባር ተደርጎ እስከ መቆጠር እንደሚደርስ ግን አልነገራቸውም ነበር። ይህንን ነው አልነገርኳችሁም ያለው ይላል አፈወርቅ። ምክንያቱም እነርሱ እንደ ክፎችና ማህበረሰብ እንደሚያበላሹ ተቆጥረው እንደሚፈረድባቸው ማወቃቸው ከምንም በላይ ሊያስደነግጣቸው የሚችል ጉዳይ ነበርና። በተጨማሪም በዚያኛው ክፍል ከአረማውያን ወገን የሚደርስባቸው መከራ ሲናገር እዚህ ላይ ግን በአይሁድ በኩል የሚደርስባቸውንና በደጃፋቸው ላይ ያለውን ስቃይ ጨምሮ በብርቱ መንገድ ይነግራቸዋል ይላል። በዛኛው ክፍል የነገራቸው በነገስታት ፊት ትቆማላችሁ፣ በገዢዎች ፊት ይገርፏቸዋል ያላቸው አህዛብ ስለሚያደርሱባቸው መከራ ነው አፈወርቅ። እዚህ ክፍል ላይ ግን እየነገራቸው ያለ አይሁድ ራሳቸው በራቸው ላይ ቆመው ስለሚያደርሱባቸው መከራ ነው ይላል። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለነገርኳችሁ ሐዘን በልባችሁ ሞልቷል ይላል። የሐዘናቸውን ጥልቀትና የብስጭታቸውን ታላቅነት እንደሚያውቅላቸው መረዳታቸው ለነርሱ ታላቅ መጽናኛ ነበር ይላል አፈወርቅ። ይህንን በማለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በማለቱ ሐዋርያት በጣም ታላቅ መጽናኛ ነበር ይላል። ምክንያቱም እርሱ ጥሏቸው በመሄዱ ምክንያት በደረሰባቸው ጭንቀትና ሊመጣ ባለው አስፈሪ መከራ የተነሳ መጽናት ሊቋቋሙት እንደሚችሉ ስላልተረዱ ራሳቸውን እስከ መሳት ደርሰው ስለነበረ ነው ይህንን ያላቸው ይላል። ታዲያ ከዚህ በኋላ መንፈስ ቅዱስ እንደሚሰጣቸው ለምን አልነገራቸውም ብሎ ይጠይቃል አፈወርቅ። እነርሱ ምንኛ ፍጹማንና ባለበጎነት እንደነበሩ እንድንረዳ ነው ይላል። ገና መንፈስ ቅዱስ ሳይሰጣቸው እንኳን በታላቅ ሐዘን ተውጠው ሳለ ወደ ኋላ ካላፈገፈጉና ያፈገፈጉ ካልሆነ ጸጋውን ከተቀበሉ በኋላማ ምንኛ የሚበረቱና የሚበሩ እንደሚሆኑ አስቡ እስኪ ይላል አፈወርቅ። በዚያን ጊዜ መንፈስ ቅዱስን እንደሚሰጣቸው ሰምተው ቢታገሱ ኑሮ ይላል አፈወርቅ። መንፈስ ቅዱስን እኮ ሰጣችኋለሁ፣ አይዟችሁ፣ ለምን መከራውን ትፈራላችሁ ተብለው መንፈስ ቅዱስን እንደሚሰጣቸው ሰምተው መከራውን ቢታገሱት ኑሮ ይላል። ይህንን ንግግሩን ቢታገሱት ኑሮ ይላል ሙሉን ነገር ለመንፈስ ቅዱስ ብቻ እንሰጠው ነበር። አሁን ግን ይህን ሙሉ በሙሉ የራሳቸውን የንቃትና የፍቅር ፍሬ ነው። ገና መከላከያ የሌላቸው ልባቸው እንደ ፈተና ድንጋይ ለሆነው ለክርስቶስ ያላቸውን ፍቅር በግልጽ ያሳያል ይላል። በዚህ ጊዜ ሐዋርያት ይህ እየተነገራቸው አለማፈግፈጋቸውና ወደኋላ አለማለታቸው ይላል አፈወርቅ በክርስቶስ ላይ ያላቸውን ጽኑ ፍቅር ያመለክታል። ምክንያቱም መንፈስ ቅዱስ ከመውረዱ በፊት ይህንን አድርገዋልና ይላል ተወዳጁ ሊቅ ቅዱስ ዮሐንስ አፈወርቅ ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ሴክሽን 1 ላይ ዮሐንስ በምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ያለውን ቃል መዝግቧል። እንዴት እንደገና እንደሚያጽናናቸው ተመልከቱ ይላል አፈወርቅ። እንዴት እንደገና እንደሚያጽናናቸው ተመልከቱ። እኔ ደስ እንዲላችሁ ብዬ አልናገርም፣ ምንም እንኳ አይላፍ ጊዜ ብታዝኑ ለእናንተ የሚጠቅመውን መስማት አለባችሁ። እኔ ከእናንተ ጋር መሆኔ ለእናንተ ደስ የሚያሰኝ ቢሆንም ለእኛ የሚበጀው ግን ለእናንተም የሚበጀው ግን ነው። ለእናንተ ለሐዋርያቱ ማለት የሚበጀው ግን ሌላ ነገር ነው። ለሌሎች የሚያስብ ሰው ወዳጆቹን በሚጠቅማቸው ጉዳይ ላይ በሽንገላ አያባብላቸውም ወይም ከመልካሙ ነገር አያርቃቸውም ይላል። ይህንን ማለቱ ነው። እውነት እነግራቸዋለሁ እኔ ብሄድ ይሻላችኋል ማለቱ ይህንን ለማለት ነው ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ሴክሽን 1 ላይ አውግስጢኖስ በሌሎቹ 3 ወንጌላትም ወንጌላውያን ማለት ነው ከጌታ እራት በፊት እንዲህ ያለ ትንቢት እንደተናገረ በግልጽ ይታያል ወይም ደግሞ ጽፈዋል አለ። በማቴዎስ 10:16 ላይ፣ በማርቆስ 13:9 ላይ፣ በሉቃስ 21:12 ላይ ደጋግሞ ስለ መንፈስ ቅዱስ መናገሩ ክርስቶስ በሚሄድበት ጊዜ ለሐዋርያት የሚረዳቸው አስፈላጊ ስለሆነ ነው። የሚረዳቸው እንዲመጣ ግድ ስለነበረ ነው አለ አውግስጢኖስ። ስለዚህ ከእነርሱ ጋር ስለነበረና ህሉናው ይረዳቸው ስለነበረ ከመጀመሪያ አንስቶ ስለ እርሱ ይናገራል፣ ስለ መንፈስ ቅዱስ ማለት። ሆኖም በተለየበት ሌሊት የእግዚአብሔርን ቃል በጽናት ለሚያስተምሩ ልብ ፍቅርን ስለሚያፈሰው ስለ መንፈስ ቅዱስ አመጣጥ ጌታ ሊናገር ተገቢ ነበረ። ስለዚህ ስለ መንፈስ ቅዱስ ደጋግሞ ነገራቸው አለ። በመንፈስ ቅዱስ አማካኝነት የክርስቶስን ምስክርነት በውስጣቸው ይሸከማሉ። ጠላቶች አይሁድ ከምኩራብ ሲያወጧቸውና እግዚአብሔርን የሚያገለግሉ መስሏቸው ሲገድሏቸው ለመሰናከል ምክንያት አይኖራቸውም። ፍቅር ሁሉን ይታገሳልና እንዳለ ጳውሎስ አንደኛ ቆሮንቶስ 17 ላይ ያም የእግዚአብሔር ፍቅር በተሰጣቸው በመንፈስ ቅዱስ በልባቸው ፈሷልና ሮሜ 5:5 ላይ ጳውሎስ እንደነገረን ይላል አውግስጢኖስ የሂፖሊክ በዮሐንስ ወንጌል ተርጓሚው ድርሳን ወይም ደግሞ ትራክቴት 94 ሴክሽን 2 ላይ ይህ በራሱ አውግስጢኖስ በሐዲስ ኪዳን ትምህርቶቹ ላይ እንዲህ ይላል። ያላየን ነገር ግን ያመንነውኛ ይህንን ቡራኬ በመንፈስ ቅዱስ በኩል ከመቀበል በቀር በምንም መንገድ ልናገኘው አንችልም ይላል። ሳናየው ያመንነውኛ ቡራኬውን በመንፈስ ቅዱስ በኩል እንቀበላለን ይላል። ስለዚህ እርሱ በተለየ ሁኔታ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ ረዳቱ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አለን። በመለኮት ሁልጊዜ ከኛ ጋር ነው። ነገር ግን በስጋ ካልተለየን አካሉን ሁልጊዜ እንደ ስጋ እናየዋለን እንጂ በረቂቅ አናምነውም። እንድናምነው ደግሞ መንፈስ ቅዱስ እንዲመጣና እንዲያስተምረን ግድ ነበር ይላል አውግስጢኖስ በአዲስ ኪዳን ትምህርቶቹ ሴክሽን 4 ላይ ትራክቴት 93 ላይ ማለት።
በቁጥር 8 ላይ ጌታችን እርሱ መጥቶ ዓለምን ይወቅሳል አለ። ማን? መንፈስ ቅዱስ ማለት። ቅዱስ ዮሐንስ አፈወርቅ ይህ ማለት ይለናል። ይህ ማለት መንፈስ ቅዱስ በሚመጣበት ጊዜ እነዚህን ሁሉ ግፎች ያለ ቅጣት አያልፋቸውም ለማለት ነው ይላል። ያለ ቅጣት የሚያልፉ ግፎች የሉም ለማለት ነው። አስቀድሞ የተደረጉት ነገሮች እንኳን አፋቸውን ለመዝጋት በቂ ነበሩ አለ። ነገር ግን እነዚህ ነገሮች በእርሱ ሲደረጉ አስተምሮ ይበልጥ ፍጹም በሚሆንበትና ታምራቱ በሚበዙበት ጊዜ በእኔ ስም እነዚህን ታላላቅ ነገሮች ሲደረጉና የትንሣኤው ማረጋገጫ ይበልጥ ግልጽ ሲሆን እነርሱ ይበልጥ ይፈረድባቸዋል። አሁንማ ይህ አባቱንና እናቱን የምናውቀው የጸራቢው ልጅ አይደለምን ሊሉ ይችላሉ። ነገር ግን የሞት እስራት ሲፈታ፣ ክፋት ሲባረር፣ ሽባው ሲቃና፣ አጋንንት ሲወጡ፣ የመንፈስ ቅዱስ ጸጋ በሙላት ሲፈስና ይህ ሁሉ እኔን በመጥራት በእኔ ስም ብቻ ሲከናወን ምን ሊሉ ይችላሉ ይላል። ምን ሊሉ ይችላሉ? አብ ስለ እኔ መስክሯል፣ መንፈስ ቅዱስም እንዲሁ ይመሰክራል ማለቱ ነው። ምንም እንኳ በመጀመሪያ የመሰከረ ቢሆንም አሁንም እንዲሁ ያደርጋል። በእናንተ በኩል መንፈስ ቅዱስ ይህንን ሲሰራ ዓለምን ይወቅሳል ማለቱ ነው ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ሴክሽን ነው አለ። የአሌክዛንድሪያው ቅዱስ ቄርሎስ መጀመሪያ ኃጢአትን በመገሰጽ አይሁድ ብቻ ሳይሆን ግትር የሆነውን ጰራቅሊጦስን የሚዋጋውን ሁሉ በተግሳጽ እንዴት እንደሚጀምር አስተውሉ ይላል። የመንፈስ ቅዱስ ሶስተኛ ስብከት የዚህ ዓለም ገዥ ስለሚፈረድበት ፍርድ ነው ይላል። መንፈስ ቅዱስ ስብከቱ የዚህ ዓለም ገዥ እንደሚፈረድበት ነው። ጰራቅሊጦስ ስለ ክርስቶስ ክብር ይመሰክራል። ክርስቶስን መተውና በፍጥነት አምላክ ያልሆነውን ሰይጣንን ማምለኩ ለዓለም ስህተት መሆኑን ያሳያል። ዓለም ሰይጣንን ማምለኩ ስህተት እንደሆነ ያሳያቸዋል መንፈስ ቅዱስ። አሁን ሰይጣን ግዛቱን እንደወረሰ እንደ አንድ የሀገር ገዥ ባለሙሉ ስልጣን በህጋዊ መንገድ የዚህ ዓለም ገዥ አይደለም። ነገር ግን በተንኮልና በግፍ የዚህን ዓለም ክብር ይዟል። በክፉ ፈቃዳቸው ምክንያት በሰዎች ላይ ስልጣኑን በመለማመድ በሐሰት ይገዛቸዋልና ዓለምን የሚወቅሰው ስለዚህ ነው ይላል ቄርሎስ የመንፈስ ቅዱስ ተልኮ ትምህርቱ ላይ ማለት ነው። በቁጥር 9-10 ላይ ዮሐንስ ወንጌላዊው ስለ ኃጢአት በእኔ ስለማያምኑ ነው ይላል። ዓለምን ይወቅሳል ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለመሄድ ከዚህ በኋላ ስለማታዩኝ ነው ዓለምን የሚወቅሰው መንፈስ ቅዱስ ያለውን የጌታችን ቃል መዝግቦልናል ዮሐንስ በምዕራፍ 16 ቁጥር 9-10 ላይ ማለት። ቅዱስ ዮሐንስ አፈወርቅ ነገር ግን ስለ ኃጢአት ይወቅሳል ማለት ምን ማለት ነው? ዓለምን ስለ ኃጢአት ይወቅሳል ማለት ምን ማለት ነው ይላል። ማንኛውንም ሰበባቸውን ይቆርጣል፣ መተላለፋቸውን ይቅርታ የሌለው መሆኑን ያሳያል ማለት ነው። የመተላለፋቸውን ይቅር አይልም ማለት ነው። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ሴክሽን ላይ ማለት ስለ ጽድቅ ወደ አብ ስለመሄድ ከዚህም በኋላ ስለማታዩኝ ነው ስላለው ጉዳይ በተመለከተ አሁንም ተወዳጁ ሊቅ ቅዱስ ዮሐንስ አፈወርቅ ይህ ማለት ይለናል። እኔ እንከን የሌለበትን ሕይወት አሳይቻቸዋለሁ። የዚህ ማረጋገጫ ወደ አብ መሄዴ ነው። ምክንያቱም እነርሱ ያለማቋረጥ ከእግዚአብሔር አይደለም እያሉ ይወነጅሉኛል ማለት እነማን? አይሁድ በኃጢአተኛና ሕግ ተላላፊም ይሉት ስለነበር አፈወርቅ መንፈስ ቅዱስ ይህንን ሰበባቸውን እንደሚያስወግድላቸው ይነግራቸዋል። እኔ ከእግዚአብሔር አለመሆኔ ሕግ ተላላፊ እንደሚያደርገኝ ከተቆጠረ መንፈስ ቅዱስ እኔ ወደዚህ የሄድኩት ለአጭር ጊዜ ሳይሆን እዚያው ለመኖር መሆኑን በሚያሳይበት ጊዜ ምክንያቱም ከእንግዲህ አታዩኝም የሚለው ይህንን የሚገልጽ ቃል ነውና ማለት ነው። በዚያን ጊዜ ምን ይላሉ አይሁድ? ተመልከቱ፣ በእነዚህ በሁለት ነገሮች ክፉ ጥርጣሬያቸውን ያስወግዳል አፈወርቅ። ታምራትን ማድረግ የኃጢአተኛ ተግባር አይደለምና ኃጢአተኛ ይህንን ሊያደርግ አይችልምና፣ ሁልጊዜም ከእግዚአብሔር ጋር መኖር የኃጢአተኛ እድልም አይደለምና፣ ስለዚህ ከእንግዲህ ይህ ሰው ኃጢአተኛ ነው ወይም ከእግዚአብሔር አይደለም ይሉ ዘንድ አይችሉም። በዚህ ያጽናናቸዋል። አይሁድ ይህንን ሊሉት አይችሉም፣ ምክንያቱም ወደ አብ እሄዳለሁ ይላቸዋል። አታዩኝም ወደ አብ እሄዳለሁ ይላልና ከእግዚአብሔር አይደለም ከአብ ተልኮ አልመጣም የኃጢአተኛ ነው የሚሉት አይሁድ ቃል የላቸውም። መንፈስ ቅዱስ ይህንን መጥቶ ለእናንተ ደግሞ በእውነት የእግዚአብሔር ልጅ መሆኔን ይመሰክራል፣ በታምራቱ በብዙ ነገር ያስተምራቸዋል ማለቱ ነው ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ሴክሽን ላይ አውግስጢኖስ ስለዚህ ጌታ ራሱ ስለ ጽድቅ ወደ አባቴ እሄዳለሁና ስለ ጽድቅም ወደ አባቴ እሄዳለሁና በማለት ከሚናገረው ከዚያ ጽድቅ ራሳችን የተለየን አድርገን አለመቁጠር ይገባናል ይላል። እኛ ደግሞ ከክርስቶስ ጋር እንወጣለን አለ። ከራሳችን ከክርስቶስ ጋር እንሆናለን። አሁን በእምነትና በተስፋ ለተወሰነ ጊዜ ነው። ነገር ግን ተስፋችን በመጨረሻው ትንሣኤው ፍጹም ይሆናል። ተስፋችን ፍጹም በሚሆንበት ጊዜ መጽደቃችንም ፍጹም ይሆናል። ይህንን የፈጸመው ጌታ ወደ አባቱ በወጣና በተነሳ አካሉ ማለት በራሳችን ተስፋ ልናደርግ ስለሚያስፈልገን ምክንያት ይሰጠናል። እንግዲህ እንዲህ ተብሎ ተጽፏልና እርሱ ስለ በደላችን አልፎ ተሰጠ፣ እኛን ለማጽደቅም ተነሳ ተብሎ በሮሜ 4:25 እንደተጻፈ። ስለዚህ ዓለም በክርስቶስ ባላመኑት ዘንድ ስለ ኃጢአት የክርስቶስ አካል ሆነው በተነሱት ዘንድ ደግሞ ስለ ጽድቅ ይፈርዳል። እንዲህም ደግሞ ተብሎ ተጽፏልና እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ብሎ ጳውሎስ በሁለተኛ ቆሮንቶስ 5:21 ላይ እንደጻፈው በእርሱ ካልሆንን ወደ ጽድቅ የሚወስድ መንገድ የለንም። በእርሱ ከሆንን ግን ሙሉ በሙሉ ወደ አብ ይወስደናልና ፍጹም ጽድቁም በእኛ ይፈጸማል ይላል አውግስጢኖስ በአዲስ ኪዳን ትምህርቶቹ ላይ በተሰጠ ስብከት ማለት ነው። በቁጥር 11 ላይ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው ይላል።
መንፈስ ቅዱስ የሚፈርደውም ደግሞ የዚህ ዓለም ገዥ ስለተፈረደበት ነው ይላል። ቅዱስ ዮሐንስ አፈወርቅ ምን ይላል? ይህን በተመለከተ እዚህ ላይ እንደገና ተቃዋሚውን እንዳሸነፈውና ስለ ጽድቁ ያለውን ክርክር ያነሳል ይላል። እርሱ ኃጢአተኛ ቢሆን ኑሮ ጠላቱን ማሸነፍ ባልቻለ ነበር። ምክንያቱም አይሁድ ክርስቶስን ጠላት ምንድነው ኃጢአተኛ ነው ብለው ይከሱታልና። ነገር ግን ኃጢአተኛ ቢሆን ኑሮ ጠላቱን ማሸነፍ ባልቻለ ነበር ይላል አፈወርቅ። ይህንን ለማድረግ ማንም ጻድቅ ሰው እንኳን አልቻለውም ነበር። ከዚህ በፊት አብርሃም አላደረገውም፣ ሙሴ አላደረገውም፣ ዳዊት አላደረገውም፣ ያዕቆብ አላደረገውም። ማንም ጻድቅ ሰው እንኳን ይህንን ማድረግ አልቻለም ነበርና እርሱ በእኔ እንደተኮነነ ግን ከዚህ በኋላ በእርሱ ላይ የሚረግጡትና እሱን የኮነነውን የኔን ትንሣኤ ጠንቅቀው የሚያውቁት ይረዱታል። እርሱ እኔን ይዞ ሊያስቀረኝ አልቻለምና እኔ ጋኔን እንዳለብኝ አሳች እንደሆንኩ የተናገሩት ነገር ሁሉ ከዚህ በኋላ ሐሰት መሆኑ ይገለጻል። እኔ ለኃጢአት ተገዥ በሆን ኑሮ በእርሱ ላይ ድል ባላገኘሁ ነበር። አሁን ግን እርሱ ተኮኗል፣ ተባሯል ማለቱ ነው። ይህንን ማለቱ ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው ብሎ መድኃኒታችን ኢየሱስ ክርስቶስ የተናገረው መንፈስ ቅዱስ ይህንን ስለ ዓለም ይፈርዳል ያለው በዚህ ምክንያት ነው ይላል አፈወርቅ። ኮምፒውተር ዘ ጎስፔል ኦፍ ጆን 78 ሴክሽን አለ። በቁጥር 12 ላይ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም ያለውን የጌታችንን ቃል መዝግቦልናል ቅዱስ ዮሐንስ አፈወርቅ። ስለዚህ ጉዳይ እንዲህ ይለናል እዚህ ላይ እኔ መሄዴ ለእናንተ ይበጃል፣ እኔ ሲሄድ እናንተ ልትሸከሙት ትችላላችሁና ታዲያ ምን ሆነ ይላል አፈወርቅ። ታዲያ ምን ሆነ? መንፈስ ቅዱስ ካንተ ይበልጣልን? አሁን ልንሸከመው ያልቻልነው እርሱ እንድንሸከመው ያደርገናልን? ስራውስ ይበልጥ ኃያልና ፍጹም ነውን? እንዳይሉ አይደለም፣ እርሱ የኔን ቃል ይናገራል ይላቸዋል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የምነግራችሁ ብዙ ነገር አለ፣ ነገር ግን ልትሸከሙት አትችሉም። መንፈስ ቅዱስ ሲመጣ ይነግራቸዋል አይደል ያላቸው። አሁን በሐዋርያቱ ውስጥ ምን አይነት ክደት እንዳይፈጸም ይፈራል መድኃኒታችን ኢየሱስ ክርስቶስ። በሐዋርያቱ ልብ ውስጥ እንዲህ መንፈስ ቅዱስ ይበልጣል ማለት ነው። መንፈስ ቅዱስ አሁን ልንሸከመው እሱ እየነገረ ልንሸከመው ያልቻልነውን ነገር እንድንሸከም ያደርገናል ማለት ነው ብለው እንዳይሉ ይላል አፈወርቅ። እንደዛ አይደለም ለማለት አለ እርሱ የኔን ቃል ይናገራልና ይላቸዋል አለ አፈወርቅ። አሁን የዘጉ ስፒል ኦፍ ጆን 78 ሴክሽን አለ ማለት በቁጥር 13 15 ድረስ እሱ ግን ከራሱ አይናገርም፣ የሚሰማውን ሁሉ ይናገራል እንጂ የሚመጣውንም ይነግራቸዋል። እርሱ እኔን ያከብራል፣ ከኔም ወስዶ ይነግራቸዋል። ለአብ ያለው ሁሉ የኔ ነው ያለውን ቃል መዝግቧል መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል። ስለዚህ ነገር ተወዳጁ ቅዱስ ዮሐንስ አፈወርቅ ምክንያቱም እርሱ አስቀድሞ እርሱ ያስተምራቸዋል ያሳስባቸዋልም ብሏል በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ በፈተናችሁም ያጽናናችኋል እንዲሁም እኔ እንዲሄድ ለእናንተ ይበጃል ብሏል በቁጥር 7 ላይ ማለት እርሱም ይመጣል አሁን ልትሸከሙት አትችሉም ያለውን አሁን በቁጥር 12 ላይ ያልነውን ያን ጊዜ ግን ትችላላችሁ እና ወደ እውነት ሁሉ ይመራችኋል ይላል በቁጥር 13 ብሎ ነግሯቸው ነበር። ደቀ መዛሙርቱ ይህን ሰምተው መንፈስ ቅዱስ የሚበልጥ እንዳይመስላቸውና ወደ ክህደት አስተሳሰብ እንዳይወድቁ ይላል አፈወርቅ ከእኔ ወስዶ ይነግራችኋል አለ። ይህ ማለት እኔ የነገርኳችሁን ሁሉ እርሱ ይነግራችኋል ማለት ነው ይላል አፈወርቅ። ከራሱ ምንም አይናገርም ሲል ይላል አፈወርቅ ከራሱ ምንም አይናገርም ሲል ምንም ተቃራኒ ነገር ከኔ ቃል ጋር የሚጋጭ የራሱ ነገር አይናገርም ማለቱ ነው ይላል። እርሱ ስለ ራሱ ሲናገር ከራሴ አልናገርም ብሎ በዮሐንስ 14:10 ላይ እንደተናገረው ይህንንም ማለቱ አብ ከሚናገረው ውጭ ሌላ ነገር ወይም በእርሱ ላይ የሚቃወም የተለየ ነገር እንደማይናገር ሁሉ ስለ መንፈስ ቅዱስም እንዲሁ ነው። ከኔ የሚለው ቃል እኔ ከማውቀው ከኔ እውቀት ማለቱ ነው። የኔና የመንፈስ ቅዱስ እውቀት አንድ ነው ማለቱ ነው ይላል አፈወርቅ። የሚመጣውንም ይነግራቸዋል ሲል ምን ማለቱ ነው ይላል አፈወርቅ። በዚህ አእምሯቸውን ቀሰቀሰው ይላል። የሐዋርያቱን አእምሮ ቀሰቀሰው። የሰው ልጅ ወደፊቱን ለማወቅ ካለው ጉጉት በላይ የሚፈልገው ነገር የለምና ይላል። ለምሳሌ እነርሱ ያለማቋረጥ ወዴት ትሄዳለህ? መንገዱስ የትኛው ነው? እያሉ ይጠይቁት ነበር። ስለዚህ ከዚህ ጭንቀት ሊገላግላቸው እርሱ ወደፊቱን ሁሉ ይነግራቸዋል። ስለዚህ ያለ ምንም ዝግጅት በድንገት የምታገኙት ነገር የለም እያላቸው ነው ይላል። እርሱ እኔን ያከብራል ይላል። እንዴት ይላል አፈወርቅ። ማለት መንፈስ ቅዱስን እርሱ እኔን ያከብራል ብሏል። እንዴት ብሎ ይጠይቃል አፈወርቅ። በእኔ ስም ታምራቱን ያደርጋል። ምክንያቱም በመንፈስ ቅዱስ መምጣት ታላላቅ ታምራቱን ያደርጉ ነበርና፣ ስለዚህ እንደገና የእኩል የመተካከል ክብርን በማምጣት እርሱ እኔን ያከብራል ይላል። ወደ እውነት ሁሉ ይመራቸዋል ይላል። ደግሞ ይህን ሲል ምን ማለት ነው ብሎ ይጠይቃል አፈወርቅ። እርሱ ስለ እርሱ ሲመሰክር ወደ እውነት ሁሉ ይመራቸዋል ብሏል በቁጥር 13 ላይ አሁን ባየ ነው። እርሱ ስጋን ለብሶ ስለነበረ ስለ ራሱ የሚናገር እንዳይመስል ይላል። እነርሱም ገና ስለ ትንሣኤው በግልጽ ስላላወቁና ፍጹማን ስላልነበሩ እንዲሁም የአይሁድ እንደ ሕግ ተላላፊ እየቀጡት እንደሆነ እንዳያስቡ እርሱ ሁልጊዜ ታላቅ ነገርን አልተናገረም ወይም ከሕጉ በግልጽ አላራቃቸውም ነበር። ነገር ግን አለ ደቀ መዛሙርቱ ከእነርሱ በተለዩና ለብቻቸው በሆኑ ጊዜ ከክርስቶስ በተለዩና ለብቻቸው በሆኑ ጊዜ ብዙዎች
ብዙዎችም ሊያምኑና ከኃጢአታቸው ሊፈቱ ሲቃረቡ እንዲያሳምኑ ከኃጢአት እንዲፈቱ ዓለምን ለመስበክ ሊፈቱ ከኃጢአታቸው ዓለምን ሊፈቱ ሲቃረቡ ስለ እርሱ የሚናገሩ ሌሎች በነበሩበት ጊዜ እርሱ ስለ ራሱ ታላላቅ ነገሮችን ያለምንም ስጋት ተናገረ። እኔ ልነግራችሁ የሚገባኝ ያልነገርኳችሁ ከኔ ዕውቀት ማነስ የተነሳ ሳይሆን ከሰሚዎች ድካም የተነሳ ነው ይላቸዋል። በዚህ ምክንያት ወደ እውነት ሁሉ ይመራችኋል ካለ በኋላ ከራሱ አይናገርም በማለት ጨመረ። መንፈስ ቅዱስ መማር እንደሚያስፈልገው ለማሳየት ሳይሆን ይላል። ማለት መንፈስ ቅዱስ መማር አስፈልጎት ሳይሆን መማርማ እንደሚያስፈልገው ይላል። ጳውሎስ እንዲህ ሲል ስማ፣ እንዲሁም ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል በአንደኛ ቆሮንቶስ 2:11 ላይ። ወልድ በጥምቀት ጊዜ ከአብ ጋር ማድረግ የሚችለውን ነገር በራሱ ማድረግ እንደሚችል ሁሉ መንፈስ ቅዱስም እንዲሁ መሆኑን በግልጽ ስማ፣ ለአይሁድ አለ ለአይሁድ የሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው ታውቁ ዘንድ ብሏል ጌታችን በማርቆስ 2:10 ላይ። የብርሃን ልጆች ትሆኑ ዘንድ ብሏል የራሱ ልጆች እንዲሆኑ በዮሐንስ ወንጌል ምዕራፍ 12:36 ላይ። እኔ የዘላለም ሕይወትን እሰጣቸዋለሁ ብሏል በዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ። ከዚህም በኋላ ሕይወት እንዲሆንላቸው እንዲበዛላቸውም ብሏል በዮሐንስ 10:10 ላይ። አሁን ደግሞ መንፈስ ቅዱስ ያንኑን ሲያደርግ ተመልከቱ ይላል። የት ላይ እናየዋለን? የት ነው መንፈስ ቅዱስን ተመሳሳይ ከወልድ የሚያደርገውን ሲያደርግ የት እናየዋለን የምትሉኝ ከሆነ ይላል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12:7 ላይ የመንፈስ ቅዱስ መግለጽ ለእያንዳንዱ ለጥቅም ይሰጠዋል አለ። እንዲህም እነዚህን የሚሰጥማ ኃጢአት ይልቁንም ያስተሰርያል፣ እንደገናም ሕይወትን የሚሰጥ መንፈስ ነው ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 23 ላይ። በእናንተ በሚኖረው በመንፈሱ ለሚሞተው ስጋችሁ ሕይወትን ይሰጣልም ብሏል ሮሜ ምዕራፍ 8:11 ላይ። እንዲሁም መንፈስ ግን ስለ ጽድቅ ሕይወት ነው ብሏል ሮሜ 8:10 ላይ። መንፈስን ብትመረምሩ ግን ከግበታች አይደላችሁም ብሏል በገላትያን 5:18 ላይ። እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ዳሩ ግን የልጅነት መንፈስ ተቀበላችሁ እንጂ ተብሏል ስለ መንፈስ ቅዱስ በሮሜ ምዕራፍ 8 ቁጥር 15 ላይ። በዚያን ጊዜ የሰሯቸው ድንቆች ሁሉ በመንፈስ ቅዱስ መምጣት የተደረጉ ናቸው። ጳውሎስ ለቆሮንቶስ ሰዎች ሲጽፍ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሏል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ። እንግዲህ እነርሱ ስለ አብ ብዙ ሰምተው ወልድም ብዙ ሲሰራ አይተው ነገር ግን ስለ መንፈስ ቅዱስ በግልጽ ምንም የማያውቁ ስለነበሩ ያ መንፈስ ወይም መንፈስ ቅዱስ ታምራትን ያደርጋል ፍጹም ዕውቀትንም ያመጣል እያለ ነው እየነገራቸው ይላል አፈወርቅ። ስለ መንፈስ ቅዱስ ይህን ሁሉ አስተማራቸው ይላል አፈወርቅ። የሚመጣውን ሁሉ ይነግራቸዋል በማለት አለ ክርስቶስ የመንፈስ ቅዱስን ክብር በፍጹም ያሳያል አለ። የመንፈስ ቅዱስን ክብር ፍጹምነት ያሳያል አለ። ምክንያቱም የወደፊቱን መናገር የእግዚአብሔር ብቻ ገንዘብ ነውና ይላል። አሁን እርሱ ይህንን ከሌሎች የሚማር ቢሆን ኖሮ ከነቢያት የተሻለ ምንም ነገር ባልኖረው ነበር መንፈስ ቅዱስ። ነገር ግን እዚህ ላይ ክርስቶስ ከእግዚአብሔር ጋር ሙሉ በሙሉ የሚስማማ ዕውቀት እንዳለውና ሌላ ነገር መናገር እንደማይችል ይገልጻል። መንፈስ ቅዱስ ከኔ ይወስዳል የሚለውን ግን አለ በስጋዬ ላይ ካደረው ጸጋ ወይም እኔ ካለኝ ዕውቀት ይወስዳል ማለት ነው። ይህም የሚያስፈልገው ሆኖ ወይም ከሌላ ተምሮ ሳይሆን ከኔ ጋር አንድና ሕያው ስለሆነ ነው ማለት ነው ይላል። ታዲያ ለምን እንዲህ ባለ መንገድ ተናገረ እንጂ በሌላ አልተናገረም ብሎ ይጠይቃል አፈወርቅ። ምክንያቱም እነርሱ ገና ስለ መንፈስ ቅዱስ የሚነገረውን ቃል መረዳት ስላልቻሉ ነው ይላል። እዚህ ላይ ለአንድ ነገር ብቻ ጥንቃቄ ያደረገ ይኸውም መንፈስ ቅዱስ በእነርሱ ዘንድ እንዲታመንና እንዲቀበሉት እንዳይሰናከሉም ነው ይላል። እርሱ አስቀድሞ መምህራቸው አንድ እርሱ ክርስቶስ ነውና ስላላቸው አለ ለመንፈስ ቅዱስ በመታዘዛቸው ለእርሱ ግን የማይታዘዙ እንዳይመስላቸው የእርሱ ትምህርትና የኔ ትምህርት አንድ ነው። እኔ ላስተምረው ከነበረው እርሱ እንዲሁ ይናገራል። የእርሱ ቃላት ከኔ የተለዩ እንደሆኑ አታስቡ። እነዚያ ቃላት የኔ ናቸውና የኔንም ሐሳብ ያጸናል። የአብ የወልድና የመንፈስ ቅዱስ ፍቃድ አንድ ነውና ይላል። እኛ እንኳን እንዲሁ እንድንሆን ይፈልጋልና እንኳን አብ ወልድ መንፈስ ቅዱስ አይደለም አንድነታቸው አይደለም እኛ እንኳን ከእርሱ ጋር አንድ እንድንሆን ይፈልጋልና በዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አንተና እኔ አንድ እንደሆነ እነርሱ ደግሞ አንድ ይሆኑ ዘንድ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ጸሎቱ እንደተናገረ ይላል አፈወርቅ ኦን ዘ ጎስፔል ኦፍ ጆን ሆምሊ 78 ላይ ማለት ነው። የሚላኑ ቅዱስ አምብሮስ የእግዚአብሔር ወልድ ስለ መንፈስ ቅዱስ ሲናገር ከራሱ ስልጣን እንደማይናገር ይናገራል አለ። ይህ ማለት መንፈስ ቅዱስ ከአብና ከወልድ ጋር በመተባበር ይናገራል ማለት ነው ይላል። መንፈስ ቅዱስ የተለየ ወይም የተነጠለ አይደለምና የሚሰማውን ይናገራል። ይህ ማለት መንፈስ ቅዱስ ያለ ወልድ አይናገርም፣ እውነትን ይናገራልና ጥበብንም ይገልጻል እንጂ ያለ አብም አይናገርም። የእግዚአብሔር መንፈስ ነውና ከራሱ አይሰማም፣ ሁሉ ነገር ከእግዚአብሔር ነውና። ስለዚህ መንፈስ ቅዱስ የሚናገረው የወልድ ቃል ነው። መንፈስ ከራሱ ስልጣን ምንም አይናገርምና ሥላሴ ከራሱ ውጭ ስለሆነ ነገር አይናገርምና። ይህ ማለት የሚጨበጥ ወይም እውነተኛ ቃል መስማት ማለት አይደለም። ይልቁንም በአብና በወልድ በመንፈስ ቅዱስ ውስጥ ያለ የፈቃድ ኃይል አንድነት ማለት ነው። መንፈስ ቅዱስ የሚናገረው ሁሉ ወልድ እዚህ ይናገረዋል በዮሐንስ 16:13 ላይ እንዳለው መንፈስ የሚናገረውን ወልድ ደግሞ እንደሚናገረው ወልድ የሚናገረውን አብ ደግሞ እንደሚናገረው እንማር።
የሥላሴ ስራ በሐሳብ አንድ በባህሪም አንድ ነውና ይላል አምብሮስ ስለ መንፈስ ቅዱስ ባስተማረበት ክፍሉ ማለት ነው። በቁጥር 16 17 ላይ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ እኔ ደግሞ ወደ አብ ሄዳለሁና ከደቀ መዛሙርቱም አንዳንዶች እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ይህ የሚለው ስለምንድር ነው አሉ ይላል አፈወርቅ። ነፍስ በታላቅ ጭንቀትና ሐዘን በተሞላች ጊዜ ስቃይ የሚፈጥሩ ቃላትን ደጋግሞ ከመስማት በላይ ይበልጥ የሚያደቃት ነገር የለም ይላል። ማለት ነፍስን ድቅቅ የሚያደርጋት ነገር ይህ ነው ይላል። ታዲያ ክርስቶስ ይሄዳለውና ከእንግዲህ ከእናንተ ጋር ብዙ አልናገርም ካለ በኋላ ለምን መልሶ ጥቂት ጊዜ አለኝ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና እያለ በዚሁ ጉዳይ ላይ ደጋግሞ ተናገረ ብሎ ይጠይቃል አፈወርቅ። ስለ መንፈስ ቅዱስ በነገራቸው ቃል አጽናንቶ ካበቃ በኋላ አለ ለምን እንደገና ልባቸውን ያናውጠዋል ብሎ ይጠይቃል አፈወርቅ። ይህን ማድረጉ ስሜታቸውን ለመፈተን ይበልጥ ብቁና የተፈተኑ እንዲሆኑ ለማድረግ እንዲሁም አስቸጋሪ ነገሮችን በመስማት ከእርሱ መለየትን በጽናት መቋቋም እንዲለማመዱ ነው ይላል አፈወርቅ። ምክንያቱም በቃል ሲነግራቸው ይህንን መለማመድ የቻሉ ሰዎች በኋላ በተግባር በሚሆንበት ጊዜ በቀላሉ ሊታገሱ ይችላሉና በቅርበት ለሚመረምረው ሰው ደግሞ ወደ አብ ሄዳለሁ የሚለው ቃል ራሱ ታላቅ መጽናኛ ነው ይላል። ይህም እርሱ እንደማይጠፋ ይልቁንም ፍጻሜው ወደ ሌላ ክብር የመሸጋገር ያህል መሆኑን የሚገልጽ ቃል ነው። ወደ ሌላ ክብር እሻገራለሁ እያላቸው ነውና መምህራቸው። በተጨማሪም ሌላ መጽናኛ ጨመረላቸው። ምክንያቱም ጥቂት ጊዜ አለኝ አታዩኝም ብቻ ሳይሆን ደግሞ ጥቂት ጊዜ አለ ታዩኛላችሁ በማለት እንደገና ወደ እነርሱ እንደሚመለስ መለያየታቸው ለጥቂት ጊዜ ብቻ ሆኖ ከእነርሱ ጋር የሚኖረው አብሮነት ግን ዘላቂ እንደሚሆን አሳያቸው። ይህ ታላቅ ማጽናኛ ነበር ለሐዋርያቱ ይላል አፈወርቅ። ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 1 ላይ አፈወርቅ እንዲህ ይላል ይቀጥልና እነርሱ ግን ይህንን አልተረዱትም ነበር ይላል። ማለት ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ ደግሞ አለ ታዩኛላችሁ የሚለው ይህንን ግን አልተረዱትም ነበር። ስለዚህ አንድ ሰው እነዚህን ነገሮች በተደጋጋሚ እየሰሙ ምን እንዳልሰሙ መሆናቸውን መጠራጠራቸው ቢያስደንቀው ተገቢ ነበር አለ። ተገቢ ነው አለ። ለመሆኑ ለምን አልተረዱትም ብሎ ይጠይቃል አፈወርቅ። አንደኛ በሐዘን ብዛት የተነሳ ነው ይላል። ሐዘኑ የተናገረውን ነገር ከአእምሯቸው አውጥቶታልና። ሁለተኛ ደግሞ የቃላቱ ሚስጥራዊነት ነው ሊረዱት ያልቻሉ። ማለት ቃሉ ሚስጥራዊ በሆነ መንገድ ነው የተናገረው። ቃሉ የተናገረው ቃል በጣም ሚስጥራዊ ነው ይላል አፈወርቅ። ለእነርሱ የማይገናኙ የሚመስሉ ሁለት ተቃራኒ ነገሮችን የገለጸላቸው መሰላቸው። ከቃላቱ ሚስጥራዊነት የተነሳ ይላል አፈወርቅ በእነርሱ ውስጥ የተፈጠረው ጥያቄ ይህ ነበር ይላል። እኛ የምናይህ ከሆነ ወዴት ትሄዳለህ? የምትሄድስ ከሆነ እንዴት እናይሃለን የሚል ጥያቄ ግራም ያጋባ ጥያቄ ተፈጥሯል አለ። ስለዚህ የሚናገረውን አናውቅም አሉ አለ ሐዋርያቱ። እንደሚሄድ ያውቃሉ፣ ነገር ግን በቅርቡ ተመልሶ እንደሚመጣ ግን አላወቁም ነበርና ስለዚህ ነው የሚናገረውን አናውቅም ማለታቸው ይላል አፈወርቅ። ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 1 ላይ ዮሐንስ በምዕራፍ 16 ቁጥር 20 ላይ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል ያለውን ቃል መዝግቦልናል አፈወርቅ። ይህም ስለ ሞቱና ስለ መስቀሉ የተነገረ ነው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚሞተው ስለሚቀበለው መከራ የተነገረ ነው፣ ስለ ትንሣኤውም የተነገረ ነው። ዓለም ግን ደስ ይለዋል፣ እነርሱ የእርሱን ሞት ስላልፈለጉ አይሞትም ወደሚለው እምነት ፈጥነው ይሮጡ ነበር አለ ሐዋርያቱ ማለት። አሁን ግን እንደሚሞት በሰሙ ጊዜ ግራ ገባቸውና ጥቂት ጊዜ የሚለውን ምን ማለት እንደሆነ አላወቁም። እርሱም እናንተ ታዝናላችሁ ወይም ትላላችሁ አላቸው። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ከሐዘን በኋላ ደስታ እንደሚመጣ ሐዘኑ ራሱ ደስታን እንደሚወልድ አለ አፈወርቅ። ሐዘኑ አጭር ሆኖ ደስታው ግን ዘላለማዊና ማለቂያ የሌለው መሆኑን አሳያቸው ይላል። ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 1 ላይ አውግስጢኖስ ደቀ መዛሙርቱ በክርስቶስ ሞት ምክንያት እንደሚያዝኑ ነገር ግን በትንሣኤው ምክንያት በቅርቡ በደስታ እንደሚሞሉ እንረዳለን አለ። ዓለም ሲል ይህ በዚህ ክፍል ዓለም ደስ ይለዋል ሲል የተናገረው ዓለም ብሎ የተናገረው ክርስቶስን የገደሉት ጠላቶቹን ማለቱ ነው ይላል። ደቀ መዛሙርቱ በታላቅ ሐዘን ላይ በሆኑበት በዚያው ወቅት እርሱን በመግደላቸው በእርግጥ እጅግ ተደስተዋልና ማን አይሁድ ማለት ኮሜንታሪ ዘ ጎስፔል ኦፍ ጆን ትራክቲት 101 ላይ ማለት ነው ሴክሽን 2 በቁጥር 21 ላይ ወንጌላዊው በምዕራፍ 16 ቁጥር 21 ላይ ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋም መከራዋን ኋላ አታስተውለውም ወይም አታስበውም ያለውን ነገር መዝግቧል። ቅዱስ ዮሐንስ አፈወርቅ ነቢያት ያለማቋረጥ የሚጠቀሙበትን ምሳሌ ተጠቀመ አለ። መድኃኒታችን በዚህ ክፍሉ ነቢያት በተደጋጋሚ የሚጠቀሙትን ምሳሌ ነው የተጠቀመ አለ። እነርሱም ጭንቀትንና መከራን በምጥ ስቃይ ይመስሉታልና አለ። የቃሉ ትርጉም ግን እንዲህ ነው አለ አፈወርቅ። የምጥ ስቃይ ይይዛቸዋል፣ ነገር ግን ይህ የምጥ ስቃይ የደስታ ምክንያት ነው። በዚህም ስለ ትንሣኤው የተናገረውን ቃል ያረጋግጣል። እንዲሁም ከዚህ ዓለም መሄድ ከማፀን ወጥቶ ወደ ምድር ብርሃን ከመሸጋገር ጋር አንድ መሆኑን አመለከተ አለ።
በእንደዚህ ያለ ሐዘን ውስጥ አሳልፌ ለእናንተ ወደሚጠቅመው ነገር ብመራችሁ አይድነቃችሁ። አንዲት እናትም እናት ለመሆን በብዙ መንገድ በስቃይ ውስጥ ማለፍ አለባትና እንደማለት ነው። እዚህ ላይ ደግሞ ሌላ ምስጢራዊ ነገር ያመለክታል። ይኸውም እርሱ የሞትን ምጥ እንደፈታና አዲስ ሰው ከእርሱ እንዲወለድ እንዳደረገ ነው ይላል። ስቃዩ ያልፋል ብቻ ሳይሆን ተከትሎ የሚመጣው ደስታ ታላቅ ከመሆኑ የተነሳ ከዚያ በኋላ ስቃዩን እንኳን አታስበውም አለ። በቅዱሳንም ላይ እንዲሁ ይሆናል። በዚያ ላይ ሴቲቱ ደስ የሚላት ሰው ወደ ዓለም ስለተወለደ ብቻ ሳይሆን ወንድ ልጅ ስለተወለደላት ነው። ይህ ባይሆንማ ኑሮ መካኒቱ ሌላዋ ስትወልድ ከመደሰት የሚያግዳት ምንም ባልነበረ ነበር። ታዲያ ለምን እንዲህ ባለ መንገድ ተናገረ ብሎ ይጠይቃል አፈወርቅ። ይህን ምሳሌ ያመጣው ለአንድ ዓላማ ብቻ ነው ይላል አፈወርቅ። ይኸውም ሐዘኑ ለጊዜው መሆኑን ደስታው ግን ዘላቂ መሆኑን ለማሳየት እንዲሁም ሞት ወደ ሕይወት መሸጋገሪያ መሆኑንና የደረሰባቸው ምት ታላቅ ጥቅም እንዳለው ለማሳየት ነው። ማለት የደረሰባቸው መከራ በጣም ታላቅ ጥቅም እንዳለው ለማሳየት ነው። ሕፃን ተወለደ አይደለም ያለው በክፍሉ ተመልክታችሁ ከሆነ ሰው ተወለደ ነው ያለው ይላል አፈወርቅ። ሰው ተወለደ ነው ያለው። ነገር ግን ሰው ተወለደ ብሎ ተናግሯል። እዚህ ላይ ስለ ራሱ ትንሣኤ እያመለከተን ነው። እርሱ የተወለደው ለሞት ምጥ ሳይሆን ለዘላለም መንግስት ነውና ስለዚህ ሕፃን ተወለደ አላለም። ነገር ግን ሰው ተወለደ፣ ሰው ወደ ዓለም ተወለደ አለ እንጂ ይላል ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 1 ላይ ዮሐንስ በምዕራፍ 16 ቁጥር 22-23 ድረስ እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁንም የሚመስልባችሁ የለም። በዚያን ቀንም ከኔ አንዳች አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል ያለውን የጌታችንን ቃል መዝግቧል አፈወርቅ። ከዚያ በኋላ ከእንግዲህ ወዲህ እንደማይለምኑት ለማሳየት ደስታችሁም የሚመስልባችሁ የለም፣ በዚያ ቀን ከኔ አንዳች አትለምኑም አለ። በእነዚህ ቃላት እርሱ ከእግዚአብሔር ዘንድ እንደሆነ ከማሳየት ውጭ ሌላ ነገር አያረጋግጥም አለ። ማለት ይህ ቃል የሚነግረን እርሱ ከእግዚአብሔር ጋር እንደሚሆንና እርሱ ከእግዚአብሔር ዘንድ እንደሆነ ነው አለ። በዚያን ጊዜ ከእንግዲህ ወዲህ ሁሉን ነገር ታውቃላችሁና ከኔ አንዳች አትለምኑም ማለቱስ ምንድነው ብሎ ይጠይቃል። አማላጅ አያስፈልጋችሁም፣ ነገር ግን ስሜን መጥራታችሁ ብቻ ይበቃችኋል፣ በዚህ ሁሉንም ታገኛላችሁ ማለቱ ነው አለ። እውነት እውነት እላችኋለሁ አብን በስሜ የምትለምኑትን ሁሉ ይሰጣችኋል። እርሱ ሳይታይና ሳይጠራ በስሙ ብቻ መለመኑ በእግዚአብሔር ፊት ተቀባይነትን የሚያሰጠን ከሆነ የስሙ ኃይል ምንኛ ታላቅ እንደሆነ ያመለክተናል። ለመሆኑ የት ላይ ተፈጸመ? እስኪ ደቀ መዛሙርቱ ይህንን የት ተጠቀሙት ብለን መመርመር እንችላለን ይላል አፈወርቅ። በሐዋርያት ሥራ በምዕራፍ 4 ቁጥር 29 ላይ ጌታ ወደ ዛቻቸው ተመልከት፣ ባሪያዎችንም በፍጹም ግልጽነት ቃልህን እንዲናገሩ ስጣቸው ብለው የተናገሩ ጊዜ ሐዋርያት በዚያ ላይ ሲናገሩ ተፈጽሟል። አይሁድ ሽባውን ሰው ይህ ሽባ እንዴት ዳነ? በማን ስም በማን ኃይል ታደርጉታላችሁ ብለው የጠየቋቸው ሰዓት ጴጥሮስ የተናገረው ቃል ማለት ነው ስሙን በመጥራት ብቻ ስለፈወሱት ከሰማይ በታች እንድንበት ዘንድ ሌላ ስም አልተሰጠም ስላሉ ማለት ነው። ስሜን መጥራታችሁ ብቻ በቂ ነው ያላቸው ጌታችን ቃል በዚህ ተፈጸመ ይለናል አፈወርቅ። በስሙ ይላል ድንቆችን ሰሩ ይላል አፈወርቅ። በሐዋርያት ሥራ ምዕራፍ 4 ላይም እንደተመዘገበው በስሙ ድንቆችን ሰሩ፣ በጸለዩም ጊዜ ተሰብስበውበት የነበረው ስፍራ ተናወጠ ተብሎ ተጽፏልና መልሱ ይላል። ስለዚህ አብ ይሰማችኋል በስሜ የምትለምኑትን የተባለው በእውነት የሚፈጸም ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ መናገሩ ነው ይላል። አውግስጢኖስ የሚመጣውን ዓለም ወደ መንግስቱ ስንደርስና እርሱ እንዳለ እናየዋለን፣ እርሱንም ስንመለከት ይላል እርሱንም ስንመስል እርሱን ወደ መምሰል ስለምንለወጥ እርሱን እንደምንመስል እናውቃለን ተብሎ በአንደኛ ዮሐንስ 3:2 ላይ እንደተነገረ ምኞታችንን ሁሉ በበጎ ነገር የሚያጠግብ ከሆነ በመዝሙር 103:5 እንደተባለው ያኔ ምን እንለምናለን? ማለት ምንድነው የምንለምነው እግዚአብሔርን? በሌላ መዝሙር እንደተጻፈው እኔ ግን በጽድቅ ፊትህ ነው ያለው ክብርህን ሳይ ጠግባለሁ እንደተባለ ይላል። ሰው የሆነ ነገር ሲያስፈልገው ይለምናል። የተትረፈረፈ ነገር ባለበት ቦታ ግን ለልመና ስፍራ የለውም፣ አልለምንም ይላል። በቃ እኛ የእግዚአብሔር ልጆች ነን፣ በእግዚአብሔር ፊት ሆነን አለ ፊትህን አይተን እንጠግባለን ተብሎ እንደተነገረው ልመና ጽኑ የሆነ ልመና እንዲሁም አያስፈልገንም ይላል አውግስጢኖስ። የተትረፈረፈ ነገር ባለበት ቦታ ነው እኛ ክርስቲያኖች ያለ ነው ይላል አውግስጢኖስ። የተትረፈረፈ ነገር ባለበት ቦታ ደግሞ ለልመና ስፍራ የለውም ይላል። ሰው የሆነ ነገር ሲያስፈልገው ነው የሚለምነው። እኛን የሚያስፈልገንን ቀድሞ የሚያውቅ እግዚአብሔር አለና ይላል አውግስጢኖስ በዮሐንስ ወንጌል ትርጓሜው ድርሳን 102 ሴክሽን 3 ላይ ማለት ነው። በቁጥር 24 ላይ ወንጌላዊው እስካሁንም በስሜ ምንም አልለመናችሁም ያለውን የጌታችንን ቃል መዝግቦልናል አፈወርቅ። በዚህ እስካሁን ምንም ካልለመኑ ከዚያ በኋላ ግን የሚለምኑትን ሁሉ የሚያገኙ ከሆነ እርሱ መሄዱ መልካም መሆኑን ነው አለ የነገራቸው። አሁን እንደ መጽናኛ በጣም ከባዱ ነገር በመሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ከመቀበሉ በላይ ሐዋርያትን መከራ እንደሚቀበል አሳምኖ ማጽናናቱ ነበር። ከባዱ ረጅም አሁን በዮሐንስ ወንጌል ትርጓሜያችን ውስጥ እንደተመለከታችሁት ረጅሙ ስራ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት አምነው እንዲቀበሉት ማድረግ መከራውን ከዛ በኋላ ትንሣኤውን እውነተኛ የእግዚአብሔር ልጅ መሆኑን ለሐዋርያት እያጽናና መናገሩ ነበርና በዚህ ትልቅ ማጽናኛ ነበር ይላል አፈወርቅ። ምን ሚለው
በስሜ እስካሁን አልለመናችሁም እና በስሜ ደግሞ የምትለምኑ ይሰጣችኋል የሚለው ማለት ነው። ስለዚህ እርሱ መሄዱ መልካም ሆኖ እንዲታያቸው ነው ያደረገው ይላል። እኔ ከእናንተ ጋር ስለማልሆን ብቻችሁ እንደተተዋችሁ አታስቡ፣ ስሜ ይበልጥ ታላቅ ድፍረትን ይሰጣችኋል ማለቱ ነው ይላል። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 2 ላይ ማለት ነው። በቁጥር 25 ላይ ወንጌላዊው በምዕራፍ 16 ማለት ነው ይህንን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ በግልጽ የምናገርበት ጊዜ ይመጣል እንጂ ከእንግዲህ ወዲህ በምሳሌ አልነግራችሁም ያለውን ቃል ተናግሮ መዝግቦልናል ወይ ዮሐንስ አፈወርቅ። ይህንን በተመለከተ ሁሉን ነገር በግልጽ የምታውቁበት ጊዜ ይመጣል። ይህ ስለ ትንሣኤው ጊዜ የተነገረ ነው። ያኔ ስለ አብ በግልጽ ነግራቸዋለሁ አለ። ምክንያቱም አለ ከትንሣኤ በኋላ ከ40 ቀናት በላይ ከእነርሱ ጋር ተሰብስቦ ስለ እግዚአብሔር መንግስት ይነግራቸው ስለነበር ነው በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንደተባለው። ምክንያቱም አሁን በፍርሃት ላይ ስላላችሁ ለቃሌ ትኩረት አትሰጡም። ያኔ ግን ከሙታን ተነስቼ ስታዩኝና ከኔ ጋር ስትነጋገሩ ሁሉን ነገር በግልጽ መማር ትችላላችሁ። በእኔ ላይ ያላችሁ እምነት በጸና ጊዜ አብ ራሱ ይወዳችኋልና ማለቱ ነው ይላል። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 2 ላይ ማለት። በቁጥር 26 ላይ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል። በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እኔ ስለእናንተ አብን እንድለምን የምላችሁ አይደለሁም ያለውን ቃል መዝግቦልናል። አውግስጢኖስ ወልድ አብን አይለምንም ይላል። ወልድ አብን ምንም አይለምንም ይላል። ይልቁንም አብና ወልድ ለሚለምኗቸው ሰዎች ይሰማሉ፣ የሚለምኗቸውን ሰዎች ይሰማሉ እንጂ አለ። ይህንን በመንፈሳዊ አእምሮ አይን እንጂ ማንም ሊረዳው በማይችለው መንገድ ነው ይለናል አውግስጢኖስ በዮሐንስ ወንጌል ትርጓሜው ድርሳን 102 ቁጥር ክፍል 4 ላይ ማለት። አፈወርቅ ለእኔ ያላችሁ ፍቅር ለእናንተ ጠበቃ ለመሆን ይበቃል እያላቸው ነው ይላል። ይህ ማለቱ ይላል አፈወርቅ ለእኔ ያላችሁ ፍቅር ለእናንተ ጠበቃችሁ ነው፣ ስለዚህ አብን ልለምን አልችልም እያላቸው ነው ይላል አፈወርቅ። በቁጥር 27 28 ድረስ እንዲህ ይላል ወንጌላዊ በምዕራፍ 16 ቁጥር 27 28 ድረስ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደመጣው ስላመናችሁ አብ ራሱ ይወዳችኋልና እኔ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ ያላቸውን ቃል መዝግቦልናል። ተወዳጁ ሊቅ ቅዱስ ዮሐንስ አፈወርቅ ስለ ትንሣኤው መስማታቸውና ከዚያ ጋር ተያይዞ ከእግዚአብሔር ዘንድ ወጣሁ ወደዚያ እሄዳለሁ የሚለውን ቃል ታላቅ መጽናኛ ስለሰጣቸው እርሱ ይህንን በተደጋጋሚ ያነሳል። በመጀመሪያ ደረጃ በእርሱ ማመናቸው ትክክል መሆኑንና ማረጋገጫ እየሰጣቸው መሆኑ ነው። በሁለተኛ ደረጃ ደግሞ እነርሱ በደህንነት ውስጥ እንደሚሆኑ አረጋገጠላቸው፣ ምንም እንደማይነካቸው ማለት። ስለዚህ እርሱ መጀመሪያ ጥቂት ጊዜ አለኝ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ባለ ጊዜ ባይገባቸውም አሁን ግን እንዲህ አይደለም፣ ታዲያ ከኔ አንዳች አትለምኑም ማለቱ ምንድን ነው ብሎ ይጠይቃል። አሁን በግልጽ ነው የነገራቸው ወደ አብ እሄዳለሁ ብሎ ማለት ነው። ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ ታዩኛላችሁ ያለው በግልጽ አሁን ወደ አብ እሄዳለሁ አታዩኝም ማለቱ ወደ አብ መሄዱ እንደሆነ በግልጽ ተናግሯልና፣ ታዲያ ይላል ከኔ አንዳች አትለምኑም ማለት ምን ማለት ነው ብሎ ይጠይቃል አፈወርቅ። አብን አሳየን ወይም ደግሞ ወዴት ትሄዳለህ ልትሉኝ አትችሉም፣ ምክንያቱም እውቀትን ሁሉ ታውቃላችሁ። አብ ልክ ለእኔ ለእናንተ እንዳለሁኝ እንዲሁ ይሆንላችኋል ማለት ነው። ከምንም በላይ ትንፋሽ የሰጣቸውና ያረጋጋቸው የአብ ወዳጆች እንደሚሆኑ ማወቃቸው ነበር ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 2 ላይ ማለት ነው። ሐዋርያት የአብ ወዳጆች ናችሁ ሲባሉ በታላቅ መጽናኛ ነው የተጽናኑት ይላል አውግስጢኖስ። ለፍቅራችን ምክንያቱ እግዚአብሔር ስለወደደን ነው ይላል። ለፍቅራችን ምክንያቱ እግዚአብሔር ስለወደደን ነው። በእርግጥ ለእግዚአብሔር ያለን ፍቅር መለኮታዊ ስጦታ ነው ይላል። እኛ ለእግዚአብሔር ያለን ፍቅር መለኮታዊ ስጦታ ነው። እርሱን እንድንወድ ይህንን ጸጋ ተሰጥቶናል ይላል። እኛ ባልወደድነው ጊዜ እርሱ ወደደን። እርሱን ባላስደሰትነው ጊዜ እንኳ ለዓይኖቹ የደስታ ምክንያት እንሆን ዘንድ ወደደን። አብን ካልወደድን ወልድን መውደድ አንችልምና፣ ወልድን ስንወድ አብን እንወደዋለንና። የአብና የወልድ ፍቅር በአብና በወልድ በመንፈስ ቅዱስ በልባችን ስለፈሰሰ አብና ወልድ የመውደድን ብቃት ከአብና ከወልድ ለማግኘት እናፍቃለን። በመንፈሱ አማካኝነት አብንም ወልድንም እንወዳዋለን። ስለዚህ እግዚአብሔር ያንን መንፈሳዊ ፍቅር በእኛ ውስጥ ያሳድጋል፣ በእርሱም እናመልከዋለን። መልካም እንደሆነ አየ። በዚያም መሰረት በእኛ ውስጥ ያሳደገውን እርሱ ራሱን የመውደድን ጸጋ ሰጠን፣ ወደድ ነው። ነገር ግን በእኛ ውስጥ መስራትን ባይወድ ኑሮ በእኛ ውስጥ ባልሰራ ነበር። ፍቅርን እርሱ በእኛ ውስጥ ባይሰራ ኑሮ እኛ ከእግዚአብሔር ፍቅር እንርቅ ነበር ይላል አውግስጢኖስ። የሚላኑ ቅዱስ አምብሮስ ስለ ስጋዊ መከራና ስለ ትንሣኤው ይናገር ነበር አለ በዚህ ክፍል። በትንሣኤው አማካኝነት የጠረጠሩት አማኞች ነበሩ። በሁሉም ቦታ የሚገኘውና ከአንድ ቦታ ወደ ሌላ ቦታ የማይዘዋወረው እርሱ በእውነት አምላክ ነውና፣ ነገር ግን እንደ ሰውነቱ ደግሞ ዓለምን እተዋለሁ ወደ አብ እሄዳለሁ ማለቱ ስለዛ ነው ይላል። ስለ ሰውነቱ የተነገረ ነው። በሌላ ስፍራም ተነሱ ከዚህ እንሂድ ማለቱ ስለዛ ነው። ስለዚህ ወደ አብ እንደሚሄድ መለየቱ ይመጣል መባሉ ከኛ ጋር የሚካፈለው የጋራ የሆነው ነገር ይህ
በስጋው መሆኑን ያመለክታል። ይህም ከኛ ጋር እንደኛ መወሰኑን ለማመልከት ነው። ከኛ ጋር የሚካፈለው የጋራ ነገር ይህ ነው ይላል አምብሮስ በእንተ መንፈስ ቅዱስ ኦን ዘ ሆሊ ስፒሪት ባስተማረበት ክፍሉ ማለት ነው። በቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 16 ቁጥር 30 ላይ ሁሉንም እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን፣ ስለዚህ ከእግዚአብሔር እንደመጣህ እናምናለን አሉት። አፈወርቅ ምን ይላል? በልባቸው ውስጥ ተደብቆ ለነበረው ጥያቄ እንዴት መልስ እንደሰጣቸው ተመልከቱ ይላል። ማንም ሊጠይቅህ አያስፈልግህም አሉት። ይህንን ያሉበት ምክንያት ማንም ሊጠይቅህ አያስፈልግህም ብለው እንዲናገሩ ሐዋርያትን ያደረጋቸው ምክንያት ይላል ማለት እነሱ ጥያቄያቸውን ቀድሞ ክርስቶስ ስለመለሰላቸው ነው ይላል አፈወርቅ። ይህ ማለት እኛ ሳንነግርህ በፊት እኛ እንቅፋት የሆነበንን ነገሮች አውቀህ ረፍት ሰጠህን ማለት ነው አለ። አብ ይወዳችኋል እናንተ እኔን ስለወደዳችሁኝ ብለህናልና ማለት ነው። ከዚህ ሁሉ ታላላቅ ነገሮች በኋላ አሁን አወቅን አሉ። ገና ምንኛ ባልበሰለና ደካማ ሁኔታ ላይ እንደነበሩ ትመለከታላችሁን ይላል። እነርሱ ለእርሱ ውለታ እንደሚሰሩለት ያህል አሁን አወቅን ባሉ ጊዜ እርሱ እንዲህ ሲል መለሰላቸው፣ ወደ ፍጽምና ለመድረስ ገና ብዙ ነገሮች ያስፈልጓቸዋል። እስካሁን በእናንተ ዘንድ ምንም የተሳካ ነገር የተሟላ ነገር የለም። አሁን ለጠላቶች አሳልፋችሁ ትሰጡኛላችሁ። ፍርሃት ስለሚይዛችሁ እርስ በርሳችሁ እንኳ አብራችሁ ለመሆን አትችሉም። ነገር ግን እኔ ከዚህ ላይ ምንም ነገር ክፉ ነገር አይደርስብኝም። የንግግሩን ዝቅታና ትህትና እንዴት እንደሆነ እንደገና ተመልከቱ ይላል አፈወርቅ። በእርግጥም ሁልጊዜ እንዲህ ያለ በዝቅተኛ ሁኔታ መናገር እና በዝቅተኛ ሁኔታ በመናገር ወቀሳውን ይገልጽ እንደነበረ ትመለከታላችሁ። እነርሱ አሁን በግልጽ ትናገራለህ፣ በምሳሌ ምንም አትናገርም፣ ስለዚህ እናምናለን አሉት ባሉት ጊዜ እርሱ አሁን ቢያምኑም እምነታቸው ገና እንዳልጸና ያሳያቸዋል። ቃላቸውንም ዝም ብሎ አይቀበላቸውም። ይህን የሚናገረው ወደ ሌላ ጊዜ እያመለከታቸው ነው። ነገር ግን በቁጥር 32 ላይ አብ ከኔ ጋር ስለሆነ ማለቱ እርሱ ይህንን ሲል ይላል ይህንን ለማወቅ ሁልጊዜ ይመኙ ስለነበር ነው አብ ከእርሱ ጋር እንደሆነ ማለት። ከዚያም ይህንን በመናገሩ ፍጹም እውቀት እንዳልሰጣቸው ነገር ግን አእምሯቸው እንዳያምጽ፣ ምክንያቱም በሰውኛ አስተሳሰብ አስበው ከእርሱ ምንም እርዳታ እንደማያገኙ ሊያስቡ ይችላሉና እንዲህ ይላል፣ በእኔ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ አላቸው አለ። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 2 ላይ በእኔ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ያለውን ቃል በተመለከተ አፈወርቅ እንዲህ ይላል በቁጥር 33 ማለት ይህ ማለት ይላል እኔንም ከሀሳባችሁ እንዳታወጡኝ ይልቁንም እንድትቀበሉኝ ማለቱ ነው። ስለዚህ ማንም እነዚህን ቃላት ለክርክር አስተምሮ አይጎትታችሁ። እነዚህ የተነገሩት ለፍቅራችሁና ለፍቅራችን መጽናኛ ነው። እኔ የገለጽኩላቸውን መከራዎች በምትቀበሉት ጊዜ እነሱን ሁሉ መከራዎች ስትቀበሉ እንኳ መከራችሁ በዚያ አይቆምም። ነገር ግን በዓለም ሳላችሁ መከራ አለባችሁ። አሁን እኔ አሳልፌ ስሰጥ ወይም ተላልፌ ስሰጥ ብቻ ሳይሆን ከዚያ በኋላ ጭምር ነው መከራችሁ። ነገር ግን አእምሯችሁን አበርቱ፣ ምንም አስፈሪ ነገር አይደርስባችሁም። ጌታው ጠላቶቹን ካሸነፈ ደቀ መዛሙርቱ ተስፋ ሊቆርጡ አይገባምና እያላቸው ነው ይላል። ታዲያ እኔ ዓለምን አሸንፌዋለሁ ያልከው እንዴት ነው ይላል አፈወርቅ። ታዲያ እኔ ዓለምን አሸንፌዋለሁ ያልከው እንዴት ነው ካላችሁኝ ይላቸዋል አላ መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ፣ አስቀድሜ የዚህ ዓለም ገዥ እንደጣልኩት ነግሬያችኋለሁ፣ የዚህን ዓለም ገዥ ጥየዋለሁና። እናንተ ግን በኋላ ላይ ሁሉ ነገር ሲገዛላችሁና መንገድ ሲሰጣችሁ ያኔ ታውቁታላችሁ ይላል። ይህንን ማለቱ ለዛ ነው ይላል። እኔ ዓለምን አሸንፌዋለሁ አይዟችሁ ማለቱ ስለዛ ነው ይላል። ሆምሊ ኦን ዘ ጎስፔል ኦፍ ጆን ሆምሊ 79 ሴክሽን 2 ላይ አፈወርቅ እንዲህ ይላል፣ እኛም የእምነታችን ጀማሪ እየተመለከትንና እርሱ የቆረጠልንን መንገድ እየተከተልን ማሸነፍ እንችላለን፣ ይቻለናል ይላል። ያኔ ሞት በእኛ ላይ ስልጣን አይኖረውም። ታዲያ እኛ አንሞትም ምን ማለት ነው ይላል የሚል ቢኖር ይላል እኛ አንሞትም ታዲያ ሞትን አሸንፎታል ማለት ስለዚህ እኛ አንሞትም የሚል ቢኖር እንደዚህ የሚጠይቅ ቢኖር ይላል አፈወርቅ የእምነታችን ጀማሪ ያሸነፈው ሞት በእኛ ላይ ስልጣን እንደማይኖረው ግልጽ ነው። ተፋላሚው ክብር የሚያገኘው ከተቃዋሚው ጋር ባልተጋጠመ ጊዜ ሳይሆን ይላል አፈወርቅ ተጋጥሞ እጅ ሳይሰጥ ሲቀር ነው። እኛ ከሞት ጋር ስለምንታገል ሟቾች አይደለንም፣ ነገር ግን ስለምናሸንፍ የማይሞቱ ነን ይላል አፈወርቅ። ሁልጊዜ ከእርሱ ከሞት ጋር ብንኖር ኖሮ ያኔ ሟቾች በሆንን ነበር። እኔ እጅግ ረጅም ዕድሜ የሚኖሩትን እንስሳት ከሞት ነፃ ስለሆኑ ብቻ የማይሞቱ ብዬ እንደማልጠራቸው ሁሉ ከሞት በኋላ የሚነሳውንም ሰው በሞት ስለተፈታ ብቻ ሟች ብዬ አልጠራውም። መሞትማ ሞታለን፣ ግን አሸናፊዎች ነን ይላል አፈወርቅ። ሆምሊ ኦን ዘ ጎስፔል ኦፍ ጆን 79 ሴክሽን 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለውን ቃል መዝግቦልናል ቅዱስ ዮሐንስ። ጌታችን መከራ አለባችሁ አይዟችሁ ማለቱን ትመለከታላችሁ።
ወደ መከራ አላስገባችሁም፣ ክርስቲያኖች ስለሆናችሁ በእኔ ስላመናችሁ መከራ ይደርስባችሁም አይደለም ያለን ጌታችን። መከራ አለባችሁ ነው ያለው። መከራ አለባችሁ ብቻ ግን አይደለም ያለው፣ አይዟችሁ ነው ያለው። በቃ መከራውን እኔ እንዳሸነፍኩት አሸንፉ፣ አይዟችሁ ነው ያለው። አውግስጢኖስ የሚለው አለው። ምን ይላል የሂፖ ሊቅ አውግስጢኖስ? ስለኛ ያሸነፈውና ስለኛ የተዋጋልን ክርስቶስ ለምን አይዟችሁ ይለናል ይላል። ለምን አይዟችሁ አለን? ለምን ይላል አውግስጢኖስ የሂፖ ሊቅ። እሺ እንዴት ነው የተዋጋው ይላል። የኛን ባህሪ ለራሱ በመውሰድ ነው የተዋጋው ይላል። የኛን ባህሪ ለራሱ አድርጎ ነው የተዋጋው። ትንሣኤውን ለኛ በመግለጽ ስለኛ ማሸነፉን አሳየ፣ አሸነፈም አለ። አንተ ሰው ሆይ ይለናል የሂፖ ሊቅ የሚመክረን። አንተ ሰው ሆይ የፈጠረህን እግዚአብሔርን አጥብቀህ ያዝ፣ በእርሱም ላይ ተጠጋ፣ በእርሱም ላይ ተማመን። እርሱ ኃይልህ ይሆን ዘንድ ጸልይ፣ አቤቱ ኃይሌ በአንተ ዘንድ ነው በለው እንደ መዝሙረኛው። ያኔ ሰዎች ሲያስፈራሩህ ትዘምራለህ። የምትዘምረውም ጌታ ራሱ የተናገረውን ቃል ነው። የምትዘምረውም መዝሙር ላመልክት ይላል አውግስጢኖስ። በእግዚአብሔር አመንኩ አልፈራም፣ ሰው ምን ያደርገኛል በል። በመዝሙር 56:11 ላይ መዝሙረኛው እንደተናገረው ሐዋርያት ክርስቶስ ከተሰቀለ በኋላ በደረሰባቸው ፈተና መንፈስ ቅዱስን የተቀበሉ ሲሆኑ ጌታ ክርስቶስንም አልተለዩትም። ከአንዲት ከተማ ወደ ሌላ ከተማ ሸሹ። ነገር ግን ከእርሱ ግን አልሸሹም፣ ማለት ከክርስቶስ አልሸሹም። በዓለም ላይ ፈተና በደረሰባቸው ጊዜ በእርሱ ውስጥ ሰላምን አገኙ። በፈተናው ውስጥ ሰላማውያን ነበሩ። ከእርሱ ዘንድ ከመቅበዝበዝ ይልቅ በእርሱ ዘንድ መጠጊያቸውን አገኙ። መንፈስ ቅዱስ በእነርሱ ውስጥ ሰራ። በመሆኑም የክርስቶስን ቃል ተረዱት። አይዟችሁ እኔ ዓለምን አሸንፌዋለሁ የሚለውን ይላል አውግስጢኖስ። በክርስቶስ የሚያምኑ ደስተኛና አሸናፊዎች ናቸው ይላል ሂፖ ሊቅ። ነገር ግን በማን ነው የሚያሸንፉት? በማን መከራውን የሚያሸንፉት በማን ነው ይለናል። አካሎቹ ዓለምን ስለሚያሸንፉ እርሱ ዓለምን በማሸነፉ በእርሱ በክርስቶስ ነው ይላል። በዚህ ምክንያት ሐዋርያው ጳውሎስ ነገር ግን ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ወዲያውኑም ቀጥሎ በጌታችን በኢየሱስ ክርስቶስ በኩል በማለት ይጨምራል አለ አንደኛ ቆሮንቶስ 15:57 ላይ። አውግስጢኖስ በአዲስ ኪዳን ትምህርቶቹ ላይ በተሰጠ ስብከት በምዕራፍ 67 ክፍል 4 ላይ የምዕራፍ 16 ጥናታችን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።